ሰላም ቤተሰብ እንዴት ናችሁ? አለ እግዚአብሔር ይመስገን። እንዴት ዋላችሁ? እንዴት አረፈዳችሁ? መላ ኦርቶዶክስ እምነት ተከታይ በሙሉ እንኳን ለሆሳዕና በዓል በሰላም አደረሳችሁ። ዛሬ ሳምንት ደግሞ ትንሣኤ ነው። እግዚአብሔር በሰላም ደግሞ ያደርሰን። ዛሬ ዓመት እንግዲህ ሁላችሁንም በስደት ዓለም ያላችሁ በጠቅላላ ቤትም ዓለም ያላችሁ በሰላም ደግሞ የዛሬ ዓመት ሀገራችሁ ቤታችሁ ለማክበር ያብቃችሁ። የኔ እንግዲህ እግዚአብሔር ዓመት ሀገሬ ነው ብዬ እንግዲህ በውስጥ ትልቅ ሀሳብ አለ። እግዚአብሔር ደግሞ እንግዲህ ይጨምርበትና እግዚአብሔር ይበልና የዛሬ ዓመት በዓልን ትንሣኤን ፋሲካን እንግዲህ በሰላም ሀገር ለማክበር እግዚአብሔር ያብቃኝ። ሁላችሁንም እናንተንም በሀገራችሁ እንድታከብሩ እግዚአብሔር ይርዳችሁ እላለሁኝ። መልካም የትንሣኤ በዓል ይሁንላችሁ። ለፋሲካ እንግዲህ አዲስ ነገር ካለ ቀርጬ ለቅላችኋለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ሰላም ዋሉልኝ። መልካም የሆሳዕና በዓል ይሁንላችሁ። እንኳን አደረሳችሁ እላለሁኝ። እንግዲህ ቻው፣ ሰላም ዋሉልኝ።